ናችሁ። ዛሬ ደግሞ የራይት ፋንክሽንን እንዴት እንደምንጠቀም እናያለን። ዛሬ ያስኩት ዳታ ለምሳሌ ይሄ የስራ ወይም የሰራተኛ አይዲ ቢሆን እኛ የፈለግነው ፊደሉን ትተን ቁጥሮቹን ብቻ መውሰድ ብንፈልግ ምን እናደርጋለን? እዚች ቦታ ላይ ክሊክ በማድረግ ራይት ብለን እንጽፋለን። ራይት ራይት ብለን ብራኬት እንከፍትና የምንፈልገው የመጀመሪያ ይህን ስለሆነ ኤቱ ኮማ ቁጥሩ ያለበት ከስንት ስንት ቁጥር እንደሆነ እንቆጥርና ከራይት ሳይድ በኩል 4 ናቸው ቁጥሮቹ። ስለዚህ 4 እንላለን። ብራኬቱን እናስገባለን። በሰዓት የአይዲውን ቁጥር ብቻ ይዞልን ይመጣል። ከዛችኛውን ፕላሷን ወደ ታች ስንጫን ፊደሉን እና እንትኑን ይለይልናል፣ ቁጥሩን ይለይልናል ማለት ነው። ሌፍት ሳይድም ስንፈልግ በዚሁ መልክ ነው የምንጠቀመው። ከሌፍት ሳይድ ነው ቁጥሩን መቁጠር ያለብን ማለት ነው። አመሰግናለሁ።